ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጭ የቻናል ቤተሰብ ተከታታዮች ለሰዓቱ መደስና መደመጥ ያለባቸውን አብይ መረጃዎችን አጠናክረን ይዘንላችሁ ቀርበናል። ሁለቱ ጠቅላይ ሚኒስትር ዶክተር አብይና ጠቅላይ ሚኒስትር ተመስገን ጥሩነህ እንዲሁም የአማራ ክልል ፕሬዝዳንት አቶ አረጋ ከበደ በማርቆስ አዲሱን የአውሮፕላን ማረፊያ ማስመረቅ ገብተዋል። በትንታኔ እንመለከተዋለን። የኳታር መሪ ማረፋቸው ተሰምቷል። አሁን በወጣው መረጃ መሰረት የኳታር መሪ እንዳረፉ ተሰምቷል። ይሄን ጉዳዮችም የምንዳስሰው አብይ መረጃችን ይሆናል። እንዲሁም ኮሎኔል ደመቀ ዘውዱ ዝክረ ሰማዕታትን በማስመልከት የተለያዩ መግለጫዎችን ሰጥቷል። አያይዘን የምንመለከተው መረጃችን ይሆናል። ሁሉንም ሰዓታቸውን ጠብቀው ይደርሳሉ። አዲስ የሆነ ሰብስክራይብ ቻናሎች ላይክ ሼር ማድረጋችሁን እንዳትረሱ። የደብረ ማርቆስ የአውሮፕላን ማረፊያ ፋይዳውን ብዙ ነው። ርዕሰ መስተዳድር አቶ አረጋ ከበደ ጠቅላይ ሚኒስትር ዶክተር አብይ የደብረ ማርቆስ ንጉስ ተክለ ሃይማኖት አውሮፕላን ማረፊያ መርቀው ስራ አስጀምረዋል። በማስጀመር ስነ ስርዓትም ከጠቅላይ ሚኒስትር ተመስገን ጥሩነህ በተጨማሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንዲሁም የአማራ ክልል ርዕሰ መስተዳድር አረጋ ከበደና ሌሎች ከፍተኛ የስራ ኃላፊዎች ተገኝተዋል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ደብረ ማርቆስ ከተማ የጎጃም ክፍለ ሀገር መቀመጫ የሆነችው ለረጅም ጊዜ ያገለገለ ማዕከላዊ መንግስቱ ከሰሜን ምዕራብ ጋር ሲያገናኝ የኖረ ናት ብለዋል። በውስጧ ታሪካዊና መንፈሳዊ ሀብቶች ያቀፈች መሆኗ ገልጸው ከዓመታት በፊትም የአየር መንገድ ተጠቃሚት የነበረች ቢሆንም በመካከል ተቋርጦ የህዝብ ጥያቄ ሆኖ መኖሩን ገልጸዋል። በዚህም ለ30 ዓመታት ያክል ሳያገለግል ወይም ተቋርጦ እንደነበር ጠቅላይ ሚኒስትር ዶክተር አብይ አስታውሰዋል። የደብረ ማርቆስ የበርካታ ጸጋዎች ባለቤት እንደሆነች ያነሱት ርዕሰ መስተዳድሩ የደብረ ማርቆስ ከተማ ህዝብ የአውሮፕላን ማረፊያ ጥያቄ ለዓመታት ሲጠይቅ ቆይቷል። ነገር ግን አሁንም የሚል ተስፋ አስቆራጭ መልስ ይሰጠው እንደነበር አንስተዋል። በዚህም ሶስቱ መሪዎች ማለትም የአማራ ክልል ፕሬዝዳንት አቶ አረጋ ከበደ፣ ጠቅላይ ሚኒስትር ዶክተር አብይና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከፍተኛ አመራሮች በተገኙበት ክፍት ሆኗል። አሳዛኝ አሁን ይወጣል። የኳታር ህዝብ በፍቅር የሚንከባከቡ መሪ የነበሩት ማረፋቸው ተሰምቷል። የኳታር ህዝቦች በፍቅር በክብርና በእድገት እንዲኖሩ ያስቻሉ የትንሿ የባህር ሰላጤ ሀገር ባለም አቀፍ መድረክ ግዙፍ እና ተጽዕኖ ፈጣሪ እንድትሆን ያደረጉ ታላቁ መሪ ክቡር ሼክ መሐመድ ቢን ከሊፋ አልታኒ በ74 ዓመታቸው ከዚህ ዓለም ማረፋቸው ነው የተሰማው። ይህ ታላቅ መሪ ለሀገራቸው ባበረከቱ ወደር የለሽም የልማትና አስተዋጽኦ ነው። በህዝባቸው ዘንድ ባላቸው ጥልቅ ፍቅርና ክቡርነት ጊዜ በታሪክ የማይሽረው አሻራቸውን አስቀምጠው አርፈዋል። ዛሬ ከወጡት መረጃዎች በተለይ ካፒቴን ማስረሻ ሰጤ ኤምኤሳቸውን ወይም ሁለተኛ ዲግሪያቸው መያዛቸው ተገልጿል። በተለይ በትግል በገቡበት ጊዜ አቋርጦት እንደነበር የተገለጸ አሁንም ግብ በማድረስ ኤምኤሳቸውን በማርቆስ ዩኒቨርሲቲ ጨርሰው መመረቃቸው ወጥቷል። እጅግ ደስ የሚለው እንግዲህ ካፒቴን ማስረሻ ሰጤ ሁለተኛ ዲግሪያቸውን ጀምረው እንደነበር ነው። በትግል እንግዲህ ሁለተኛ ዲግሪያቸውን አቋርጠው ጫካ ገብተው እንደነበር ነው። አሁን የሚመልሰው እንግዲህ ግብ አድርሰውታል ነው የተባለው። እዚህ ጋር በተያያዘም ሌላኛ መረጃችን እነ ኮሎኔል ደመቀ ዘውዱም አሁን የሰጡት መረጃ አለ። በአማራ ክልል ወልቃይት ጠገዴ ስቴት ሁመራ ዞን ዝክረ ሐምሌ 5 2008 ዓመትን በሁመራ ከተማ አከባበር አድርገዋል። በተለይ ህወሓት የፈጸመውን አንረሳውም በሚል መፈክር እንግዲህ በዝክረ በሁመራ ከተማ አድርጓን ከፍተኛ የወልቃይት ጠገዴ ስቴት ሁመራ ዞን አመራሮች ከፍተኛ አመራሮች በተገኙበት እንዲሁም የሀገር ሽማግሌዎች እውቁ ባለሀብቶች በተገኙበት ነው ይህን ስነ ስርዓት ያካሄዱት። እጅግ በተለይ እዚህ በፊት በትግራይ ክልል ወይም ደግሞ ህወሓት በነበረበት ጊዜ መስተዳድር ሆኖ እንደነበር ይታወሳል። ይህም በማስመልከት እንግዲህ ዝክር እነ ኮሎኔል ደመቀ ዘውዱ ከፍተኛ አመራሮች በተገኙበት አድርገው ማለት ነው። ዛሬ ደስ የሚል ጉዳይ ነው። በተለይ ካፒቴን ማስረሻ ሰጤ ሁለተኛቸውን ዲግሪ ያጠናቀቁበት ነው። እንዲሁም ደግሞ ሁለቱ መሪዎች የአማራ ክልል እንዲሁም ከፍተኛ የጠቅላይ ሚኒስትር ዶክተር አብይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት አስመርቀዋል። ታጣቂዎች ያሉ የሚሉን ጥያቄም እንድናነሳ ያስገድድናል። ሰላም ለሀገራችን ያድርግ፣ ልማት ይፋጠን፣ ጦርነት አይጠቅምም። በሌላ መረጃ ተመልሰን እስክንገናኝ አዲስ የሆነ ሰብስክራይብ ላይክ ሼር ማድረጋችሁን እንዳትረሱ።